ሰላም ማለት ነው። ከሰላማት ኢንተርቴይንመንት እንዴት ናችሁ? ዛሬ በፊስ ቪዲዮ መጥቻለሁኝ። ያው በዓል የተደረሰ ነው እና እንደምታውቁት በኢትዮጵያ ባህል ላይ እንቁጣጣሽ የሚበላ ነገር አለ። ስለሱ ነው የምነግራችሁ እና ያው አበባዬን እዚህ ቢጫ አበባ አድርጌያለሁኝ። ለአዲስ ዓመት በጣም ሬዲ ነኝ ማለት ነው። ቢጫና ነጭ ነው ለአዲስ ዓመት የሚደረገው እና እናንተስ ተዘጋጅታችኋል? ለአዲስ ዓመት ለኢትዮጵያ አዲስ ዓመት እኔ በጣም እየተዘጋጀሁ ነው። የዛሬው ቪዲዮ የሚሆነው ስለ ፌጦ ነው። ፌጦ ያው እንደምታውቁት ኢትዮጵያ እየተፈጨ ነው ያለኝ። ኢትዮጵያ በአዲስ ዓመት ፍትፍት ተደርጎ ይቆረሳል። እናቶች ያቆርሳሉ። እንደዚህ እንትን ይረጫል። እንዲህ ተበጥብጦ ለክፉም ለደጉም ተብሎ ረጨት ይደረጋል እና እኔ በዚህ ዓመት ያው ለበዓል ብቻ ነው የማደርገው። ያው ከኢትዮጵያ መጥቶልኝ ትንሽዬ ነች አሁን የምትቀረኝ። ዱቄት ነው የተፈጨ ነው። አይ ቲንክ ተቆልቶ መሰለኝ የሚፈጩት ባልሳሳት እና እንደ ትንሽዬ ሲድ ነች። ያው እንደምታውቁት ፌጦ እንደ ተልባ የምትመስል ነገር ትንጥዬ ነች። ቅጠልም አለው ያው እና ግን እኔ ሲዱን ነው ስንጠቀምበት የማውቀው። ያው በኢትዮጵያ በዓመት አንዴ ለፍትፍት እኔ በጣም ወደው ነበር ልጅ ሆኜ ተፈትፍቶ መብላት። አያቴ ጋር ነው ይሄንን የማውቀው። አያቴ ወሎ ነች እና ወሎ አካባቢ እንደዚህ ይደረጋል። በልጅነቴ በዓል ላይ ቦሌ ላይ ብዙ ጊዜ እነሱ ጋር ነው የማሳልፈው እና እንዲህ ተፈትፍቶ ይበላል። የሆነ በቃ ከክፉ ነገር ከበሽታ ምናምን ይከላከላል ተብሎ ይታመናል። እና መቼ ዕለት ከሰው ጋር ሳወራ ያው ኢትዮጵያ በዓል እየደረሰ ነው፣ እንዴት ነው የሚከበረው? ያው ኢትዮጵያ ፍትፍት በፌጦ ይበላል ምናምን እያልኩኝ ሳወራ እና ፌጦ እንትን ነው በጣም ጥሩ ነገር እንደሆነ አወራ ማለት ነው። ከዛ ሞር ሪሰርች ሳረግ ማለት ነው በጣም እኔ ራሱ በጣም ገርሞኝ በጣም ብዙ ቤኔፊት ነው ያለው እና እንደውም ይሄን ቪዲዮ መስራት አለብኝ። እንቁጣጣሽ እየመጣ ነው እና ስለዚህ ስለ ፌጦ ፍትፍት ምናምን ብዬ አስቤያለሁ። ግን አሁን ግን ሞር ከዛ የበለጠ ኢንፎርሜሽን አለው ብዬ ስላሰብኩኝ እኔ ራሴ ኢምፕረስድ ነው የሆንኩት። እንዲህ እንትን ሳረገው ማለት ነው ሳነብ ሞር ካወራም በኋላ እንትን ማለት ጀመርኩኝ። ጉግል ሳረገው በጣም ብዙ ቤኔፊት ነው ያለው እና በጣም ገረመኝ። ይሄን አሁን እኔ አስቀምጫለሁ ለብዙ ጊዜ በቃ የሆነ ቀን ለበዓል ዝም ብዬ ባህል ለማለት ፍትፍት ሰራለሁ ምናምን ብዬ አስቀምጫታለሁ ማለት ነው። ትንሽ ነች የቀረችኝ እና ግን አሁን ሳነብ ይሄን ሁሌ ብራሱ ብንበላው ራሱ በጣም ብዙ ጥቅም እንዳለው ቅጠሉ ይሄ ሲዱ ብዙ ጥቅም እንዳለው አነበብኩኝ ማለት ነው። እና እናንተም በደንብ ሪሰርች አድርጉት እና እኔ ካነበብኩት ያገኙትን አንድ 10-11 ቤኔፊቶች ልንገራችሁ። ፌጦ ያው እኛ ፌጦ ነው የምንለው፣ በኢትዮጵያ ግን በእንግሊዝኛ ጋርደን ክረስ ነው የሚባለው። CRESS ጋርደን። ያው ዱቄቱን ኢትዮጵያውያን ታውቁታላችሁ። እንደዚህ አይነት ዱቄት ነው ያው ምንድነው የሚባለው እና ኮምጠጥ ያለ ነው እንትኑ ጣዕሙ። እኔ ልጆኜ በጣም ነበር የምወደው። እንዲሁም በልዩ ቀን ፈትፍቱልኝ ብዬ አንዳንዴ ስበላ ደስ ይለኛል እና ለዛ ነው አሁንም አምጡልኝ ብዬ እናቴ ያመጣችልኝ ማለት ነው። እና ጥቅሞቹ በጣም ይሄ ማለት በጣም ብዙ ሄልዝ ቤኔፊት አለው እና ኢትዮጵያ ነው አንዳንዴ ያለ አያቶቻችን ምናምን በጣም ዋይዝ ናቸው። ያው ሁሉም እንደነገራቸው ፕሮባብሊ እግዚአብሔር ነው ብዬ የማስበው እግዚአብሔር በደንብ እንዲኖሩ ሲነግራቸው ነው። እና እንዲህ ፌጦ ለማንኛውም ፌጦ መድኃኒት ነው ሲባል ሰምታችኋል አይደለ? ከፍትፍት ሌላ ያው ከበዓል ሌላ ለምን እንደሚጠቀሙበት ሰዎች አላውቅም። ምንም ኢንፎርሜሽን የለኝም። ግን አባባሉ ለማንኛውም ፌጦ መድኃኒት ነው ሲባል ራሱ ከአባባሉ ጀርባ ምክንያት አለው እና ያው ሪሊ በጣም ብዙ ጥቅም ነው ያለው። ልንገራቸው አሁን አንደኛ እዚህ እንትን ላይ እንዳረሳ ብዬ ስቲኪ ኖት ላይ ጽፌዋለሁ እና በጣም ብዙ ኒውትሪሽን ፓክድ የሆነ ነው እና ለስ ካሎሪ ነው ያለው እና በጣም ብዙ ኒውትሪሽን ያለው እና ጋርደን እንትን ላይ ሳላድ ላይ ኤኒቲንግ ላይ የምንፈልግ ፍርፍር ላይ ማድረግ እንችላለን እኛ ኢትዮጵያውያን
ኤኒቲንግ ላይ ነስነስ አድርገን መብላት እንችላለን። ጣዕሙ በጣም ሎሚ ነገር የሚወድ ሰው የሚረብሽ አይደለም። ጣዕሙ ጥሩ ነው። አንደኛ እሱ ነው። ፓክድ ዊዝ ኒውትሪሽን እና ሌስ ካሎሪ ነው ያለው። ካርብ አለው፣ ፕሮቲን አለው፣ ፋት አለው። ኮምፕሊት ነው ኒውትሪሽኑ ራሱ ነው። ፋይበር አለው፣ ፖታሲየም፣ ቫይታሚን ኤ፣ ቫይታሚን ሲ፣ ሌላ ደግሞ ያ እነዚህ ሁሉ አሉት። እና ሁለተኛው ደግሞ ቦን ሄልስ፣ አንደኛው ፓክድ ኒውትሪሽን ነው። ሁለተኛው ቦን ሄልስ ቡስት ያደርጋል ቢካዝ ፖታሲየም አስላለው በጣም ብዙ። ሶስተኛ ለኢሚዩኒቲያችን ቫይታሚን ሲ ያለው ኦፍ ኮርስ ኢሚዩኒቲ ቡስት ያደርጋል። በጣም አሪፍ ነው፣ በሽታ ይከላከልልናል ማለት ነው። አራተኛ ለዌይት ሎስ ራሱ ቢካዝ ትንሽ ካሎሪ ስላለው ብዙ ኒውትሪሽን እያገኘን እያለ ግን አንድ አይ ቲንክ ሃፍ ካፕ ላይክ 16 ካሎሪ 16 ካሎሪ ብቻ ነው ያለው እና ዌይት ሉዝ ለማድረግ የሚፈልጉ ሰዎች ራሱ ይህንን ከዳይታቸው ጋር ኢንኮርፖሬት ቢያደርጉ በጣም አሪፍ ነው። ቢካዝ ትንሽ ካሎሪ ነው የሚሰጣችሁ ግን ሞር ኒውትሪሽን ሞር እንትን አግኝታችሁ ማለት ነው። ሶ ቫይታሚን ሚነራልስ ምናምን እና እንደዛ ነው። ኤሴንሻል ቫይታሚንስ ራሱ አወባሪ ሜክ የማያደርጋቸው አሉት እዚህ ውስጥ እና በጣም እንደ ሱፐር ፉድ በሉት ሪል እንዴት አንብቤ ያለው ሱፐር ፉድ ነው ምናምን የሚል ነው ደግሞ እንደዚህ ብዙ ነገር ያለው ሱፐር ፉድ እና አምስተኛ ደግሞ ዲታክስ ያደርጋል፣ ሊቨር ሰፖርት ያደርጋል። ዲታክስ በጣም ወሳኝ ነገር ነው። ታክሲክ ብዙ ከኬሚካል ከሎሽን ከምናምን ከምንበላው ከምንቀባው ምናምን ነገር ሁሉ ታክሲን ይገባል ሁሌ ሰውነታችን ውስጥ። ግን ያው ሊቨር ቴንካል ሊቨር እግዚአብሔር ሰጥቶናል እና እሱ ነው ዲታክስ የሚያደርገው። ዲታክስ እያደረገ ያስወጣዋል። እና ግን ያው ሊቨር እንዲህ ኪድኒ ምናምን እነዚህ እንትን ማድረግ ሲያቅታቸው ነው በኋላ በሽታ የሚመጣብን አይደለ? እና እሱን ሰፖርት ማድረግ በጣም ወሳኝ ነው። ሁሌ ለታክሲን ኤክስፖዝድ የሆኑ ስለሆኑ ስለዚህ እሱንም ዲታክስ ሰፖርት ያደርጋል። ኢቨን ሄቪ ሜታልስ ምናምን ራሱ ካለብን አልሙኒየም፣ እነዚህ መጥፎ ሜታሎች ሰውነታችን ውስጥ ያለ ካለ ሊቨር ሰፖርት በማድረግ እነሱን ሁሉ ለማውጣት ይረዳናል። እና ሉክ እንዴት ጥቅም እንዳለው ነው። ሄርት ሄልዝ ለሃርት ደግሞ ሄልዚ ሄርት እንዲኖረን ኦሜጋ 3 እና 6 በጣም ባላንስድ የሆነ አለ። ኦሜጋ 3 እና 6 ያው ሰውነታችን እንትን ራሱ ስለማይሰራ ከፉድ ከምናምን ነው የምናገኘው። ስለዚህ ይሄንን ብናገኝ ኦሜጋ 3 እና 6 አገኘን ማለት ነው እና በጣም አሪፍ ነው። ሌላው ደግሞ ዳያቤቲስ ማኔጅ ያደርጋል። ፖታሲየምም ስላለው ቫይታሚን ኬ ስላለው ዳያቤቲስ ማኔጅ ያደርጋል። ሉክ ሃው ቤኔፊሻል ኢት ኢዝ። እንደገና ደግሞ ኤችዲኤል ይሄ ሃይ ኮሌስትሮል ያለባቸው ሰዎች ኤችዲኤል ጥሩ ኮሌስትሮል የምንለው ነው አይደለ? እሱን ከፍ ያደርጋል። እንደገና ደግሞ ኤልዲኤል ደግሞ ለው ምንድነው እንትና ጠፋብኝ። ኤልዲኤል ግን ያው መጥፎ የምንለው መውጣት ያለበት ነው እና እሱን ደግሞ እንዲቀንስ ያደርግልናል ማለት ነው እና ይሄንን ለዛም ራሱ ይጠቅመናል። ሌላ ደግሞ አንቲ ካንሰር ፕሮፐርቲ አለው እና ለካንሰርም በጣም ጥሩ እንደሆነ ይታመናል። ስለዚህ እንደዚህ ካንሰር ያላቸው ሰዎች ራሱ በጣም ጥሩ ነው። ሌላ ቫይታሚን ኤ በጣም ሃይ ስለሆነ ያለው ለቪዥን ሰውነታችን አይሰራም። ቫይታሚን ኤ ያው ኢሴንሻል ቫይታሚን ነው እና ያው እሱ በጣም ሃይ ነው ለቪዥናችን ለሌላም ነገር ለአንቲ ካንሰር ይሆናል። ሶ ቫይታሚን ያለው እና አንደኛው ሌላ ጥቅሙ ነው። ሌላ ሚልክ ፕሮዳክሽን ለሴቶች ፕሮላክቲን ነው ምናምን እንትን ያደርጋል ስቲሙሌት ያደርጋል። ስለዚህ ሚልክ ፕሮዳክሽን ይጨምራል። እንደገና ደግሞ እንትኑ ኒውትሪሽኑ ሃይ ስለሆነ ሚልክ ፕሮዳክታችን ለልጆቻችን የምንሰጣቸው በጣም ኢፌክቲቭ ሞር እንትን ይሆናል ማለት ሞር ኒውትሪሽስ ይሆናል። እንደገና ሃይፐርቴንሽንን ለመከላከል እንትን ይላል ይጠቅመናል። ፖታሲየም ስላለው ነው። እንደዚህ የደም እንትን ካለው ሰው ፖታሲየም ለብዙ ነገር ይጠቅማል። ምንድን ነው የሚባለው? የደም መርጋት ደም መፍሰስ ችግር ያለበት ሰው ፖታሲየም ያለው ምግብ ሲበላ ጥሩ ነው አይደለም? እና እሱንም ሰፖርት ያደርጋል። ሌላ አይረን አሁን አነሚያ እኔ አሁን አንዳንዴ አይረኔ ዝቅ ይላል እና ይሄንን አሁን በቃ ጠንክሬ ለመብላት ነው ፕላን። አይረን ለአነሚያ ራሱ በጣም ኢፌክቲቭ ነው። በጣም
ይህንን እንትን ያደርጋል ለአኒሚያ በጣም ይረዳል። ስለዚህ ከዚህ በኋላ ከእንትን በኋላ ምንድን ነው ከዚህ ከአዲስ ዓመት በዘለለ ልትበሉት አላሰባችሁ? እስቲ አንብቡ ደግሞ ሞር አዌር እንድትሆኑ ሞር ኢንፎርምድ እንድትሆኑ እስቲ አንብቡት ስለ ፌጦ ጋርደን ክረስ CRESS ጋርደን ክረስ ብላችሁ ቤኔፊቱን እንትን በሉና ኢትዮጵያ አምሹር ሞልቷል። እሱ እየገዛችሁ እንደዚህ በጣም ትንሽ በቃለች እንትን እያደረጋችሁ ምናምን መጠጣትም ራሱ እንደፈለጋችሁ ራሱ ለዳይጀሽን ለሆድ ራሱ በጣም ጥቅም አለው። በጣም ለብዙ ነገር ነው የሚጠቅመው እና እኔ በጣም ኢምፕረስ ዶኛለሁ እና ልጠቀመው እፈልጋለሁ። እና ያው እኛ ሀገር ያሉ እነዚህ ዝንጅብል ምናምን የሚባሉ ነገሮች በጣም የሚጠቅሙ ናቸው። ስለ ጅንጀር በሌላ ቀን እነግራችኋለሁ የማውቀውን፣ ግን አንናቃቸው በጣም ጥሩ ምግቦች ናቸው። እና ይህንን አሁን እኔ ለእንቁጣጣሽ ፍትፍቴን በደንብ ፈርፍቼ እዛ አካባቢም ያለውን ነገር እንትን ቢል እረጫለሁ እና ማርቻት እንኳ አይዶን ነው፣ ግን ቫይረስ ምናምን ሊገል ይችላል አናውቅም። ሪሊ አሁን እጣን አንቲ እንትን አለ የቫይረስ ምናምን ክሊር የማድረግ የተጠና ነገር ነው እና እጣን ማጨስ አሁን ጥሩ ነው። እንደዚህ አምልኮ ምናምን ያስመስልታል አንዳንድ ሰዎች፣ ግን ና ሪሊ ይሸታል። ሽታውን ሱቲንግ ነው፣ ደስ ይላል፣ በጣም አሪፍ ነው። እንደገና ደግሞ አየራችን ራሱ ክሊር ያደርጋል እና ሰው ወደ ርዕሴ ልመለስ። ፌጦ ለማንኛውም ፌጦ መድኃኒት ነው ተብሏል። ኢትስ ላይክ ኤቭሪቲንግ ማለት አንቲባዮቲክ ለሁሉም ነገር እና ይሄንን እንደዚህ በቀላሉ ልንመገቡ ልናገኝ የምንችለው ኢትስ ኦልሞስት ፍሪ ኮስት ያደርገናል ይሄንን ለመግዛት እና እንደዚህ አይነት ነገሮችን የፈለግን ጤናችንን ከእግዚአብሔር ጋር እንጠብቃለን እላችኋለሁ። እና ያው አዲስ ዓመት ደርሷል፣ እየተዘጋጀን ነው እኛ። እግዚአብሔር ዛጋ ያድርሰን። በተረፈ ሰላማዊት ኢንተርቴይንመንትን 80 ሰብስክራይበር ደርሻለሁ። በጣም ቴንክፉል። እንደገና አሁንም ሰብስክራይብ ያደርጋችሁ ላይክ እያደረጋችሁ ሰፖርት አድርጉት። ቻናሌ ሼር አድርጋችኋለሁ እንደዚህ ሪሌተብል የሆኑ ነገሮችን እና እንደዛ ነው። ሰላማዊት ነኝ ከሰላማዊት ኢንተርቴይንመንት። ቴንክ ዩ ሶ ማች። ወዳችኋለሁ። ለሌላ ጊዜ በሌላ ቪዲዮ እመጣለሁ። መልካም ቀን። ባይ